ዛሬ ማሳያችሁ የኢትዮጵያ ዋትፓድ ብዬ የሰየምኩትን አፕሊኬሽን ነው። ኢትዮጵያ ውስጥ እንደ አይነት ጻፊዎች አሉ ምናምን እያልኩ ነው ሁሌ ሳነብ ማነበው። ስፔሻሊ የሆነች ልጅ አለች በቃ ኤቭሪ ዴይ ኢሜል ይገባላችኋል ቶሎ ስትለቅ አንድ ሰው ፎሎ ካረጋችሁትና ኢሜል ሲገባ ሮጬ በቃ ቁጭ ብዬ ደግሞ አንድ አይደለም ማነበው 3-4 ነው፣ ረጅም አይደለም ግን እንዴት በቃ ውስጣችሁን ኤክስፕረስ ማድረግ እንደሚችል በጣም ስለገረመኝ ለእናንተም ላሳያችሁ ብዬ ነው። ቆይ ላሳያችሁ። አፕሊኬሽኑ ሚዲየም ይባላል። ከታች የምታዩት ጥቁር በነጩ ነው። what I wanted to say on that catch-up call ይላል። ዛሬ ጧት አንብቤው ልቤ ውስጥ የተቀመጠው ራይቲንግ እና ስለምንድነው ቤዚክሊ ጓደኞቻችሁን ብዙ ጊዜ ሳትገናኙ ይደውሉላችኋል አይደል? ከዛ ደውለው እና what's new how's life ህይወት እንዴት ነው ምን የተፈጠረ አዲስ ነገር አለ ምናምን ሲሏችሁ በቃ እንዴት ነው ውስጣችሁ የሚሰማችሁ? ማለት ነው ውጭ እኮ ደህና ነኝ ጥሩ ነው ምናምን ትላላችሁ፣ ግን ውስጣችሁ ምን ተሰማው? ድሮ እናንተ ሃይ ስኩል ለምሳሌ እናንተ ካምፓስ ሆናችሁ ከሆነ ሃይ ስኩል ስትተዋወቁ የነበራችሁት ሰው ናችሁ ወይ? ያን ያረጋዋል ያላችሁትን ነገር አረጋችሁት ወይ? ድሪማችሁ ፌል አረገ ወይስ አዘ ፐርሰን ፌል አረጋችሁ ወይስ አንድ አይነት ሰው ናችሁ ወይ ከዛ ጊዜ እና አሁን ጋር ምናምን ብቻ በጣም ዲፕ ነው ሐሳቡና እንዴት አድርጋ በቃ እንደገለጸችው በጣም ደስ ስለኔ ነው። የናንተንም እኔ በጣም ተሰምቶኛል። የምር ፊል አድርጌው ነው ያነበብኩትና እናንተም ሪሌት ታደርጋላችሁ ብዬ አስባለሁ። አፕሊኬሽኑን ስትከፍቱ ደግሞ ያስመርጣችኋል። ምንድነው ኢንትረስታችሁ፣ ስለምን እንዲመጣላችሁ ነው የምትፈልጉት ፎር ፔጅ ላይ ምናምን ብሎና ብቻ በጣም ኢንትረስቲንግ አፕሊኬሽን ነው።